ፕሬዝዳንት ኢሳያስን በሁለት ወራት ወደ ሶስት ሀገራት የወሰዳቸው ምክንያት ምንድነው? የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። ይህ ኢትዮጵያ ዜና ነው። ኢትዮጵያ ዜናን ቻናሉ ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ ያገኙ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ከኢትዮጵያ ጋር እየተካሰሱ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዙሪያቸው ካሉ ሀገራት ጋር ያላቸውን ግንኙነት በማጠናከር በሁለት ወራት ውስጥ ሶስተኛ ይፋዊ ጉብኝታቸውን በሳውዲ አረቢያ ለማድረግ ሪያድ ገብተዋል። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ ዋነኛ የተደጋጋሚ ጉብኝታቸው መዳረሻ ከነበረችው ኢትዮጵያ ጋር ሆድና ጀርባ የሆኑት ኢሳያስ አፈወርቂ ፊታቸውን ወደ ሌሎች ሀገራት አዙረዋል። የፕሬዝዳንት ኢሳያስ የሳውዲ ጉዞ ከተለመደው የሁለትዮሽ የጋራ ጉዳዮች ባሻገር በውስጡ ምን እንደያዘ ባይጠቀስም ለኤርትራው ለኢትዮጵያ ወዳጅ የሆነችው ሳውዲ አረቢያ በተፈጠረው ውጥረት ዙሪያ ተጽዕኖ ሊኖራት ይችላል። በአውሮፓውያኑ 2018 በኢሳያስና በአብይ መካከል በሳውዲ አማካኝነት የተፈረመውን ስምምነት የሚያስታውሱት የአፍሪካ ቀንድ ጉዳዮች ተንታኝ አብዱራህማን ሰይድ አቡ ሐሽም ግምታቸውን ያስቀምጣሉ። ከፕሬዝዳንት ኢሳያስ ጉብኝት ጋር ሳውዲ የተበላሸውን የኢትዮጵያና ኤርትራ ግንኙነት ለማሻሻል ከዚህ በፊት የተፈረመው ግንኙነት የሚያንሰራራበት እድል የሚኖር ከሆነ ሊመለከቱ ይችላሉ ይላሉ። በትግራይ በተካሄደው ጦርነት ውስጥ የኢትዮጵያ መንግስትን ደግፎ ሰራዊታቸውን አሰማርቶ የነበሩት ኢሳያስ ጦርነቱን ካስቆመው የፕሪቶሪያ ስምምነት በኋላ ከጠቅላይ ሚኒስትር አብይ ጋር የነበራቸው ጠንካራ ወዳጅነት አብቅቷል። በተለይ ጠቅላይ ሚኒስትሩ የኢትዮጵያን የባህር በር የማግኘት ጥያቄን አጥብቆ ማንሳታቸው በኤርትራ በኩል ስጋትን ከመፍጠሩ ባሻገር በሁለቱ ሀገራት መካከል ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት ፈጥሯል። በአካባቢው ያላቸውን ተጽዕኖ ለማጠናከር ከተለያዩ ሀገራትና ወገኖች ጋር ትብብራቸውን እያጠናከሩ ያሉት ሳውዲ አረቢያና የተባበሩ አረብ ኤሚሬቶች ፉክክር ለፕሬዝዳንት ኢሳያስ የሪያድ ጉብኝት ምክንያት ሊሆን እንደሚችል አብዱራህማን ይናገራሉ። ፕሬዝዳንት ኢሳያስ ባለፉት ጥቂት ወራት ከየመን ውጪ ባሉት ዋነኛ ቀይ ባህር ተጎራባች ሀገራት ያደረጓቸውንና እያደረጉት ያለውን ጉብኝት የኢትዮጵያ የባህር በር ፍላጎት እየተጠናከረ መምጣት ምክንያት ነው የሚሉት የአፍሪካ ቀንድ ተንታኙ ይህ ሁኔታ ለቀጠናው አስጊ ሁኔታ በመፍጠሩ ለመነጋገርም ሊሆን ይችላል ሲሉ ይገምታሉ። በኤርትራና በኢትዮጵያ መካከል ያለው ውጥረት ከዛሬ ነገ ሊፈነዳ ይችላል የሚል የጦርነት ስጋት ተፈጥሯል። በተለይ በሁለቱ ሀገራት መካከል ያለው ፍጥጫ በዚህ ዓመት እየጠነከረ መጥቷል። እምብዛም ለተደጋጋሚ ጉብኝት ከኤርትራ የመውጣት ልምድ የሌላቸው ፕሬዝዳንት ኢሳያስ አፈወርቂ ባለፉት ሁለት ወራት ውስጥ ግን ሶስት ጉብኝቶችን በቀይ ባህር ዙሪያ ባሉ ሀገራት ውስጥ አድርገዋል። እነዚህ ሀገራትም ግብጽ፣ ሱዳንና ሳውዲ አረቢያ ሲሆኑ ሁሉም እንደ ኤርትራ ሁሉ በቀጥታ ሆነ በተዘዋዋሪ ኢትዮጵያ በቀይ ባህር በኩል ድርሻ እንዳይኖራት የሚፈልጉ ናቸው። እንዲሁም ሀገራቱ ተመሳሳይ አቋም የሚያንጸባርቀው የቀይ ባህር ትብብር መድረክ አባላት ናቸው። በሀገሪቱ የማስታወቂያ ሚኒስቴር በኩል በማህበራዊ ሚዲያዎች ላይ የሚተላለፉት መልእክቶች እንደሚያመለክቱት ሁሉም የፕሬዝዳንት ኢሳያስ ጉብኝቶች ከተቀባይ ሀገራት መሪዎች ግብዣ እንደሆኑ፣ በጉብኝቶችም ከሀገራት መሪዎች ከፍተኛ ባለስልጣን ጋር ውይይቶች ማድረጋቸው በጥቅል ከመገለጹ ውጪ ዝርዝር ሁኔታዎች አይገልጹም። ሂዳር 30 2018 ዓ.ም ፕሬዝዳንት ኢሳያስ በሂዳር የመጨረሻ ዕለት ለጉብኝት ከአስመራ የወጡት የመካከለኛው ምስራቅ ኃይል አገርና ከቀይ ባህር ባሻገር ወደምትገኘው ሳውዲ አረቢያ ነው። በአገሪቱ ንጉሥ ሰልማን ቢን አብዱልአዚዝ አል ሳኡዲ ግብዣ ለ4 ቀናት ይደረጋል የተባለው የፕሬዝዳንት የስራ ጉብኝት በሁለቱ ሀገራት ከፍተኛ ባለስልጣናት መካከል በሁለትዮሽ እንዲሁም የጋራ በሆኑ በቀጠናዊና በዓለም አቀፋዊ ጉዳዮች ላይ ውይይት እንደሚደረግ ተገልጿል። በተጨማሪም ፕሬዝዳንት ኢሳያስና ልዑካቸው ሀያሉን የሳውዲ ልዑል አልጋወራሽና ጠቅላይ ሚኒስትር የሆኑትን ሙሐመድ ቢን ሰልማንና ከፍተኛ ሀገሪቱን ባለስልጣን በቆይታቸው ወቅት እንደሚያገኙ ይጠበቃል። በቅርቡ የወጡ ሪፖርቶች ሳውዲ አረቢያ ኢትዮጵያ ይገባኛል ጥያቄ ባነሳችበት በአሰብ ወደብ ላይ ኢንቨስት እንድታደርግ ኤርትራ ጥያቄ ማቅረቧን ሲያመለክቱ ነበር። ምጣኔ ሀብቷን ከነዳጅ ጥገኝነት ለማላቀቅ የተለያዩ እቅዶችን ይዛ እየሰራች ካለችው ሳውዲ በኩል በአፍሪካና በቀይ ባህር ላይ ያላትን የምጣኔ ሀብት ተጽዕኖ ለማስፋት በአሰብ ላይ ፍላጎት እንዳላት ይነገራል። ምናልባትም በዚህ የፕሬዝዳንት ኢሳያስ ጉብኝት ወቅት በሁለቱ ሀገራት በኩል በአሰብ ላይ ያለውን እቅድ በተመለከተ ውይይትንና ስምምነት ሊፈረም ይችላል። በዚህ ደግሞ በኢትዮጵያ በኩል በጥብቅ እየተራመደ ካለው የባህር በር የማግኘት ፍላጎት ጋር በተያያዘ ከተነሳው ውዝግብ ውስጥ ሳውዲ አረቢያ ልትገባ ትችላለች። ሂዳር 30 2018 ዓ.ም
ፕሬዝዳንት ኢሳያስ በጥቅምት 1918 ዓመተ ምህረት ለጉብኝት ያቀኑት 3 ዓመት ለሞላው በተቃረበ የእርስ በርስ ጦርነት ውስጥ ወደምትገኘው ሱዳን ነበር። ግብዣው መጣ የተባለው ከሱዳን ጦር ኃይል አዛዥ ከጀነራል አብዱል ፈታህ አልቡርሃን ነው። በጀነራል ሐምዳን ዳጋሎ ከሚመራው ፈጥኖ ደራሽ ኃይል ጋር እየተፋለሙ ያሉት ጀነራል አልቡርሃን ኢሳያስን የተቀበሉት ጥቃት ሽሽት መቀመጫቸው ባደረጉት የወደብ ከተማ ፖርት ሱዳን ውስጥ ነው። ጀነራሉ በህዳሴው ግድብ ምክንያት ከግብጽ ጋር ወግኖ ኢትዮጵያን የሚቃወሙ ሲሆን እየተካሄደ ባለው የእርስ በርስ ጦርነት ውስጥ ፈጥኖ ደራሽ ኃይሉን ትደግፋለች ከምትባለው የተባበሩት አረብ ኤምሬቶች ጋር በኢትዮጵያ ካላት ወዳጅነት ምክንያትም ደስተኛ አይደለችም። ከሱዳን መሪዎች ጋር የቆየ ወዳጅነት ያላት ኤርትራ ለጦር ሰራዊቱ ግልጽ ድጋፍ አላት። በጥቅምት ወር የተደረገው የፕሬዝዳንት ኢሳያስ ጉብኝት የጀነራል አልቡርሃን ኃይሎች ወሳኝ በሆኑ የምዕራብ ሱዳን ግንባር አልፋሽር ውስጥ ሽንፈት በገጠማቸው ወቅት ነበር። ፕሬዝዳንት ኢሳያስና ልዑካቸው በፈጥኖ ደራሽ ኃይሎች በተደጋጋሚ የድሮን ጥቃት ወደ ተመታችው ፖርት ሱዳን ያቀኑት በመኪና ተጉዞ እንደነበር ተገልጿል። በዚህ ጉብኝት ወቅት በሁለቱ ወገናት በኩል የጋራ ጉዳዮች ላይ ምክክር መደረጉ ከመነገር ውጪ ዝርዝር መረጃ አልወጣም። ነገር ግን በተለያዩ ሱዳን አካባቢዎች ኃይሉን እያጠናከረና ይዞታውን እያሰፋ ያለው የሐምዳን ዳጋሎ ፈጥኖ ደራሽ ኃይል ግስጋሴ ዋነኛ አጀንዳ እንደነበር የምታመን ሲሆን ሌሎች የቀጠናው ጉዳዮችም በአጀንዳቸው ውስጥ መኖራቸው አይቀሬ ነው። ከግብጽ፣ ከኤርትራ፣ ከሱዳንና ከሳውዲ አረቢያ ጋር መልካም ግንኙነት በሌላት የተባበሩት አረብ ኤሚሬቶች ይደገፋል የሚባለው ፈጥኖ ደራሽ ኃይል በአገሪቱ በስጋት የምታይ ነው። ኤሚሬት በሱዳን ጦርነት ውስጥ ሚና እንደሌላት ከማስተባበል በተጨማሪ ለማሸማገልም ትሞክራለች። ጥቅምት 21 2018 ዓ.ም ፕሬዝዳንት ኢሳያስ ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። በዚህ 2 ወርም ፕሬዝዳንት ኢሳያስ ረዘም ላለ ቀናት የቆየ ጉብኝት በግብጽ ውስጥ አድርጓል። ጥቅምት 21 2018 ዓ.ም የተጀመረው ጉብኝት ለ5 ቀናት የቆየ ሲሆን የውጭ ጉዳይ ሚኒስትራቸውን አስከትለው ነበር የተጓዙት። በፕሬዝዳንት አልሲሲ ግብዣ የተካሄደው ነው የተባለው በዚህ ጉብኝት ላይ ሁለቱ መሪዎች ያላቸውን የሁለትዮሽ ግንኙነት በማጠናከር እንዲሁም በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ከማድረጋቸው በተጨማሪ ኢሳያስ በግዙፉ የግብጽ ብሔራዊ ሙዚየም ምረቃ ላይ ታድሞ ነበር። በጉብኝቱ ማብቂያ ላይ ከፕሬዝዳንት አልሲሲ ጽህፈት ቤት የወጣ መግለጫ ደግሞ በሁለት ፕሬዝዳንቶች ውይይት ወቅት ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን በመግለጽ በተዘዋዋሪ የባህር በር ጥያቄ እያነሳች ላለችው ኢትዮጵያ የተላለፈ መልእክት ነው። አጠቃላይ እንግዲህ የወጡት መረጃዎችን በማስመልከትም ነው የኢሳያስ አፈወርቂ ጉዞ ጉዳይ በዋናነት ዕለታዊ መረጃዎችን የኢሳያስ ጉዞ ወደ ሳውዲ አረቢያ የነበረውን የኤርትራ መሪ ጉዞን በማስመልከት አጠቃላይ ሳውዲ አረቢያና ኢትዮጵያን ሊያጋጨው የሚችበሳቸው ቤት ከፍተኛ ቴክኒክና ኢትዮጵያን ለማጋጨት የሄዱበት ርቀት ነው። ሌሎች ደግሞ እያሉ ያሉት የኤርትራ ሉዓላዊነት ለማስጠበቅና ለማስከበር ነው በማለት ሀሳባቸውን የገለጹት አልጠፉም። ግን ኢትዮጵያ ሊታወቅ የሚገባው ታሪካዊ የኢትዮጵያ ወደብ እንደሆነም ነው አሰብ ታሪኮች የሚያስረዱት። አጠቃላይ ያን በማስመልከትም ነው ለእናንተ ይዤላቸው የመጣሁት የኢትዮ ኤርትራ ግንኙነትን በማስመልከት አጠቃላይ ግንኙነቱ የሻከረ መምጣቱን በማስመልከት ኢሳያስ አፈወርቂ የሄዱበት ርቀት ምናልባት ሳውዲ አረቢያንና ኤርትራ አጠቃላይ ኢትዮጵያ ላይ በዚህ ጦርነት ላይ ተሳትፎ እንዲያደርጉ የእጅ አዙር አካሄድ እንደሆነም ነው በርካቶቹ የገለጹት። ይህንን ቻናል ኢትዮጵያ ዜና ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃ ያገኙ። ሰላም ቆዩልኝ።